ሶላት ላይ እስመች ተስማማ ሰው ሶላት የማይሰግድ ሰው እኮ እንደ ነውረኛ መታየት ቀርቷልኛ ዘመን ድሮ እኮ አንድ አደሬ ሸخص ይነግሩኝ ረህመሁላህ ሙተዋል ሐረር አሉ ሶላት የማይሰግድ ሰው ኮድ ነበረን አሉ እንግዲህ በእነ ምኒልክ በእነ ኃይለ ሥላሴ ጊዜ በኮድ ካልሆነ በስተቀር በገሃድ ከተናገርክ እርምጃ ይወስዳሉ እና ኮድ ነበረን አሉ አረ እንዲያው የገሌ ልጅህን ላግባ ብሎ እኮ ላከብኝ ወይም አቶ ገሌ ሐጂ ገሌ ሸህ ገሌ ልጅህን ለልጄ ብሎ ጠየቀኝ ብለን ስናማክር አትስጠው ስጠው ምናምን አንልም አሉ ምን እንላለን አሉ አንገተ ቆራጣ እኮ ነው አውቀሃል እንላለን አሉ አንገቱ ቆራጣ ሰው ይኖራል እንኳን ሊያገባ ምን ህይወት አለው ምን ማለታቸው ነው ታዲያ አንገተ ቆራጣ ለሱ ላግባ ብሎ እየጠየቀ ነው የሆነ ቆራጣ ነገር አለ ማለት ነው አንገተ ቆራጣ ማለት ሻፊዒ ነው አገሩና ሐረር አካባቢ ሻፊዒ መዝሐብ ነው ያለው የሻፊዒ መዝሐብ የአዲስ አበባ ሰው እኮ መዝሐብ የሚባል ራሱ ሊጠፋው ነው መዝሐብ የሚባል መኖሩንም አልሰማም ሻፊዒያ መዝሐብ ነበር እዚያ የነበረውና በሻፊዒ መዝሐብ ሶላት የማይሰግድ ሰው ካፊር ነው አልልም አሉ እና አህመድ ኢብኑ ሐንበል ካፊር ነው ሲሉ አይ እኔ ካፊር ነው አልልም አሉ እነሳ እና መላእክት ነው ሊሉ ነው እሳቸው በጣም ሙጅሪም ነው አሉ አመፀኛ ነው አሉ አረመኔ ነው አሉ ሶላት የማይሰግድ ሻፊዒ እኮ ናቸው እኔ እንደው አቅም ካለኝ አቅም ያለው ዳኛ ካለ እስላማዊ ዳኛ ካለ አይ እንዲሰማ ስላልፈለኩ ነው አልገባችሁም والله ኢማም ሻፊዒ ምን አሉ ምግብ መብላት የለበትም መጠጣት የለበትም ታንዴው እንደዚህ መከበር እንዲያውም የአገር ሽማግሌ ተብሎ ሶላት የማይሰግድ ሰው ቁጭ ብድግ ሊባልለት አረ በፍጹም አንገቱን በጥሱት አሉ ሻፊዒ ይقتሉ حدን ይላሉ ላ ኩፍረን حدን በሐድ ነው የሚገደለው ከፍሩ አይደለም ከእስላም አልወጣም ለዚህ ብሎ ይገደልና ሶላት الجنازة ተሰግዶበት ሙስሊሞች መቃብር ይቀበራል اللهم اغفر له ተብሎም ዱዓ ይደረግለታል አሉ ከሳቸው በፊት ደግሞ አቡ ሐኒፋ ምን ብለዋል አይ ካፊርም አይደለም ይገደልም አለልም ግን ተውበት እንዲያረግ ማረሚያ ቤት ይግባሉ እኛ ጋር ማረሚያ ምንለው ሰው ሲገለምጥ ወይ ምናምን ሰረቀ ምናምን ነው እንጂ ሶላት ሳይሰግድ ማረሚያ እርምት ያስፈልገው ነው አይደለ والله እርምት የሚያስፈልገው ሶላት የማይሰግድ ነበር አቡ ሐኒፋ እስከሚፈታ ድረስ ታስሮ ይማቀዚያ ውስጥ ነው የሚሉት 10 ዓመት ቢኖር 20 ዓመትም ቢኖር ዘመዶቹ ጧት ማታ እየሄዱ በር ላይ ወይን ቤት በር ላይ ምን ሆናችሁ ነው አባታችን ታስሮ ለምን ስለ አልሰግድም ብሎ ሶላት አያችሁት ውርደቱ አቡ ሐኒፋ እንደዚህ አሉ አይ ሻፊዒ እኔ እሱን አስሬ መቀለብ እንዲቀለብ አልፈልግም ለምን ሲበላል ለምን አየር ያገኛል መጥፋት ያለበት ነው አሉ ከዚያ የባሰው መጣ አህመድ ኢብኑ ሐንበል ኢማሙ አህሊ ሱና ለምንድን ነው የማይከፍረው እናንተ ከአላህ የበለጠ አዛኝ ናችሁ ወይ ለኸልቁ አሉ الله فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين بلوال توبتوا صلاة كسجدوا زكاة كسدوا وندموچاچو ናቸው የሃይማኖት ወንድሞቻችሁ ናቸው ብሏል ካልሰገዱ ካልተወበቱ ከዘካ ካልሰጡ ወንድሞቻችሁ አይደለም ማለቱ አይደለም ወይ منيبين إليه واتقوه وأقيموا الصلاة ولا تكونوا من المشركين بلو يلموي نبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر بلو يلموي نبي صلى الله عليه وسلم يتنو أنت يتداتشونو يلالو صلاة لاي زكام ودا ماكفروا يهيروا بزو سوچ አሉ እንደ ሶላት ባይጠነክሩ ጾም ላይ ከፍሯል የሚል ግን ትንሽ ሰው ነው ጾም ሆን ብሎ የሚበላ ሰው ይከፍራል የሚል በጣም ትንሽ ሰው ካልሆነ በስተቀር የለም